ይህች የ9 ዓመት ልጅ ካታሊያ ትባላለች። አጎቷ ወደፊት ስታድጊ ምን መሆን ትፈልጊያለሽ ሲላት ገዳይ መሆን ነበር ያለችው። ፊልማችን ሲጀምር ከአንድ ሳምንት በፊት የማፊያዎች ቡድን የካታሊያን ወላጆች በጥይት ደብድበው ሲገድሏቸው ነው። እሷ በልጅነት አይኖቿ ሁሉንም ነገር በአይኗ ተመልክታለች። የምትወዳቸውንና ብቸኛ ያሏትን ቤተሰቦቿን በግፍ ተነጠቀች። በዚያን ጊዜ ካታሊያ በልቧ ውስጥ ያለውን ጥቁር ሐዘን ዋጥ አድርጋ ተቀምጣ ታያቸው ነበር። ወንበዴዎቹም ሽጉጥ ሲደቅኑባት እንኳን እንደ ልጅ አልሆነችም። የማፊያዎቹ መሪ ማርኮ ካታሊያን ወሳኝ መረጃዎች የያዘውን ፍላሽ እንድትሰጠው አስፈራራት። ማርኮ የሚፈጽማቸውን እያንዳንዱን ግፍ በማይረሳ አይምሯ እየመዘገበችለት መሆኑን ግን ዘንግቶት ነበር። እያስፈራራት እያለ በመሃል ካታሊያ እጁ ላይ ጩቤ ሰክታበት ከጠረጴዛው ጋር አያያዘችለት። ከዚያም በፍጥነት በመስኮት ወጥታ ከበረንዳው ስር በመደበቅ የማፊያዎቹን ጥይት አመለጠች። የመረጃ ፍላሹንም አፏ ውስጥ ከታ በዘዴ አመለጠቻቸው። ይችማ 9 ዓመቱ አይደለም። ማርኮ ተናዶ ሁሉም ጋርዶቹን በፍጥነት እንዲይዟት አዘዘ። እነርሱም ሊይዟት ሲከተሏት ከጣሪያ ጣሪያ እየዘለለች ፍዳቸውን አበላቻቸው። እንደ ዕድል ሆኖ ካታሊያ ሰፈሯን በደንብ ስለምታውቀው ወደ አንድ ቆሻሻ ቱቦ ውስጥ ገብታ ተሰወረችባቸው። በቱቦው ውስጥ ማዕት ጥይት ቢተኩሱም እሷ ግን የለችም ነበር። ቀኑ መሸት ሲል ገብታበት ከነበረው ቀዳዳ ራቅ ብላ የቆሻሻ መክደኛ ቱቦውን ከፍታ መሃል አውራ ጎዳና ላይ ወጣች። ወደ አቅራቢያዋ ወደሚገኘው የአሜሪካ ኤምባሲ ሄደችና ለአንድ ወታደር የአባቷ ስም ያለበትን አንድ ካርድ ስታሳየው እንድትገባ ተፈቅዶላት የኤምባሲውን ኃላፊ ለማግኘት ቻለች። ካታሊያ ኃላፊው ቢሮ ከገባች በኋላ እጇን አፏ ውስጥ ከታ ጠረጴዛው ላይ አቀረሸችለትና ውጣው የነበረውን ፍላሽ ትተፈዋለች። ባለስልጣኑም ፍላሹን ጠራርጎ በኮምፒውተር ሲመለከተው የካታሊያ አባት የያዘው የአንድ ትልቅ የአደንዛዥ ዕፅ ቡድን ከባድ መረጃ እንደነበር ታወቀም። ለካታሊያም በምርጥ የግል አውሮፕላን ወደ አሜሪካ እንድትሄድ ተደረገም። በአውሮፕላን ማረፊያው በሰላም ከደረሰች በኋላ ወደ ሽንት ቤት መሄድ እንደምትፈልግ ዋሸች። ነገር ግን እንደ እውነቱ ከሆነ ሽንት ቤት ለመጠቀም ሳይሆን በውስጡ ያለውን መስኮት ለማምለጫነት ተጠቀመችበት። በስማሚችማ ከባድ ሕፃን ነች። ጠባቂዎቹም ስትቆይባቸው በሩን ሲከፍቱ የመጸዳጃ ቤቱ መስኮት ተከፍቶ ሲያዩ በጣም ተደናገጡ። ካታሊያም ወደ መናኸሪያ ሄዳ ወደ ቺካጎ የሚሄድ አውቶቡስ ትኬት ገዛች። ትኬት ቆራጩም ሕፃን በመሆኗ በጣም ተገርሞ ነበር የቆረጠላት። ከጉዞዋ በኋላ አጎቷ ኤሚሊዮን አገኘችው። ግን በዚህ ጊዜ የውስጧን ሐዘን መቆጣጠር ፈጽሞ አልቻለችም። በአጎቷ እቅፍ ውስጥ ሆና ስቅስቅ ብላ አለቀሰች። 15 ዓመታት በቅጽበት አለፉ። እድሜ ይስጠውና አጎቷ ኤሚሊዮ አሰልጥኗት የምትፈልገውን አይነት የሰለጠነች ነፍሰ ገዳይ እንድትሆን አደረጋት። ከዕለታት በአንዱ ቀን 2 ፖሊሶች መኪናቸው ውስጥ ተቀምጠው በርገር እየገመጡ ፈታ እያሉት ያለ ሳያስቡት በቆሙበት አንድ ቀይ መኪና እላያቸው ላይ ወጥቶ ክፉኛ ገጫቸው። ምን አይነት ማት ወረደባቸው ባካችሁ! ለካ ካታሊያ ነበረች። እምብዝ ብላ ሰክራ መታ እላያቸው ላይ ወጣችባቸው። ግን እሷ ምንም አልተጎዳችም ነበር። አፋፍሰውም ወደ ፖሊስ ጣቢያ ወሰዷት። እናም በነጋታው ፍርድ ቤት እንድትቀርብ ታስቦ አዳሯን በጣቢያው እንድታሳልፍ ወስደው ቆለፉባት። በዚያኑ ሰዓት ኤፍቢአይ በከፍተኛ ተጋድሎ ይዞት የነበረ አንድ ትልቅ የአደንዛዥ ዕፅ አዘዋዋሪ ወደ ጣቢያው እየገባ ነበር። ለጊዜው በዚያ መቆየት ነበረበት። እሷም አውቃለች። ሌሊት ላይ በእስር ቤቱ ጸጥታ እንደሰፈነ ካታሊያ ተነስታ የፀጉር ማስያዣዋን አወለቀች። ልብሷን ቀይራ ማንነቷን በሙሉ ቀየረች። የፀጉር ማስያዣዋን ተጠቅማም የታሰረችበትን በር ከፈተች። በኩባያዋ ውስጥ የነበረውን ማንኪያም ተጠቅማ የእስር ቤቱን ካሜራ ፊቱን አዞረችው። በጸጥታ አንድ የፕላስቲክ ኩባያ ወስዳም ከላዩ ላይ ማንኪያውን አስቀምጣ ውሃ እንዲንጠባጠብበት አደረገች። ከኤሌክትሪክ ክፍሉም ወጥታ ወደ አየር ማስተንፈሻ ቀዳዳ ውስጥ ገባች። ሲንጠባጠብ የነበረው ውሃ ሲሞላ በኤሌክትሪክ መቆጣጠሪያው ላይ ሲፈስ የመብራት ስርዓቶች ተቋረጡና ሲሽከረከር የነበረው ቬንቲሌተር ቆመ። በመሃል ቀስ ብላ ሾለከች። አቤት ዘዴ! ውስጥ ለውስጥ ተሽሎክልካም ወደ ወንዶች መጸዳጃ ቤት ደረሰች። በዚያም ያገኘችውን ፖሊስ ዓላማዋን እንዳያስታት ብላ በመቷ ዘረጋችው። የፖሊሱን ሽጉጥ ወስዳም ወደ ዕፅ አዘዋዋሪው ክፍል በመሄድ ያለምንም ማመንታት
ግንባሩን ብላ ገደለችው። የተተኮሰው ጥይት ድምፅ ሙሉ ፖሊሶችን አነቃ። ድምፅ ወደ ሰሙበት አቅጣጫም ሲሄዱ ተመቶ ወድቆ የነበረው ፖሊስን አገኙት። እነሱም እሱ ያደረገው መስሏቸው ወዲያውኑ አሰሩት። ይህ ሁሉ ግርግር ሲፈጠር እሷ ወደ ክፍሏ ለመመለስ እየሞከረች ነበር። ወደ ክፍሏም ሳይመጡ ቀድማቸው ልብሷን ቀየረችና እንደነበረችው መስላ ተኛች። ወደ ክፍሏም ሲመጡ ሁሉም ነገር ሰላም ነው። አልፈዋት ይሄዳሉ። በነጋታው የካታሊያን አሻራ ይወስዱና አግባብነት ያላቸውን የሕግ ሂደቶች ካደረጉ በኋላ ይለቋታል። በዚያን ጊዜ በእጇ ላይ ከቆዳዋ ጋር ተመሳስሎ አድርገው የነበረችውን የፕላስቲክ ጓንት አውልቃ ቃለችው። ለካ የሰጠችው ትክክለኛ አሻራዋን አልነበረም። ግድያው የኤፍቢአይን ትኩረት ሳበ። ጉዳዩንም አደገኛው መርማሪ ጄምስ እንዲይዘው ተሾመ። ዕፅ አዘዋዋሪዎቹ ወንበዴዎች ሞተው ከተገኙ በኋላ ገላቸው ሲታይ ሁሉም ተመሳሳይ የሆነ ስዕል ይገኝባቸው ነበር። ከ20 በላይ የሞቱ ወንበዴዎች ላይ ይህ ስዕል ተገኝቷል። ሁሉም ሟቾች አደገኛ የማፊያ ቡድኑ አባላት ነበሩ። መርማሪው ጄምስም ስለ እነዚህ ግድያዎች ለማወቅ ሟቾቹ ላይ የተገኙትን የአበባ ስዕሎች በጥልቀት መመርመር ጀመረ። በተመሳሳይ ወቅት ሲአይኤ ውስጥ የሚሰራው ሪቻርድ የተባለ ለወንበዴዎቹም ለመንግስትም የሚሰራው ሰው ሉዊስ ከሚባል የማፊያዎቹ አለቃ ጋር ተገናኘም። ለወንበዴዎቹ መረጃ እየሰጠ የካታሊያ ቤተሰብ እንዲገደል ያደረገው ይህ ሰው ነበር። ምን አይነት ካዲ ነው! ሪቻርድ ለሉዊስ ካታሊያ እያጠቃቻቸው እንደሆነና በተቻለ ፍጥነት እንድትወገድ ካላደረገ ስራቸው እንደሚበላሽ አስጠነቀቀው። ይህ በእንዲህ እንዳለ ካታሊያ ወደ ቺካጎ ተመልሳ አጎቷን ኤሚሊዮን አገኘችው። ኤሚሊዮ ለካታሊያም አዲስ ብዙ ገንዘብ የሚያስገኝ ስራ ሰጣት። ስራው በመጽሔቱ ላይ የሚገኘውን መግደል ነበር። እንደተለመደው ምንም ኩሽታ ሳታሰማ ስራዋን ከፈጸመች በጣም ብዙ ገንዘብ እንደምታገኝ ገልጾላት እንደ ቀብድም በፖስት አድርጎ በርካታ ገንዘብ ሰጣት። ከዛም በመጽሔት ላይ የወጡትን የወንበዴዎቹ ግድያ ላይ የተሳሉ ስዕሎችን እየተመለከተም ካታሊያ ይህን ከገደልሽ በኋላ የምትሲውን ነገር አታቁሚም ብሏት በዚያ ትንሽ ተጨቃጨቁም። ከዚህ በኋላ ካታሊያ ወደ ተሰጣት ተልእኮ ተንቀሳቀሰች። ኢላማው በጣም ወፍራምና ከመጠን በላይ ሀብታም የሆነ ቢሊዮነር ሰው ነበር። ቀኑን ሙሉ በቪላ ቤት ውስጥ መጠጥ እየጠጣ በብዙ ሴቶች ተከቦ ያሳልፍ ነበር። ነገር ግን የመሞቻ ጊዜው እየቀረበ እንደነበር አላወቀም። ጋርዶቹን ኃላፊ ጥበቃውን በደንብ እንዲያጠናክር አዞት እሱ ወደ ሴቶቹ ተመልሶ አሸሸ ገዳሚውን ቀጠለም። ሲመሽም ካታሊያ በቀስታ ወደ ቤት ውስጥ ሰርጋ ገባች። ጥበቃው እንደተጠናከረ ነው። እናም የነበራት አማራጭ በሻርኮች ገንዳ ውስጥ አድርጋ ማለፍ ነበርና በቀስታ ውስጥ ለውስጥ እንደ አሳ ዋኝታ ወጣች። ሽጉጧ ጫፍ ላይም ድምፅ ማፈኛ ገጥማ ባለሀብቱን ሰው መፈለግ ጀመረች። ባለሀብቱ ቡርጫሙ ሰው ከተኛበት ሲነቃ በአካሉ ላይ ስዕል ተስሎበት አገኘም። ኮሪደሩ እንዳለ በጋርዶቹ አስክሬኖች ተሞልተው ነበር። ከሟቾቹ አስክሬን ላይ ሽጉጥ አንስቶ ወደ ሻርኮቹ መዋኛ ገንዳ ሄደም። እዚያም እንደደረሰ የካታሊያ ምልክት የሆነውን አበባ አገኘም። በአበባው እየተመሰጠ ባለበት ሁኔታ ካታሊያ ከኋላው ብቅ አለች። እሱም በድንጋጤ ሽጉጥ ሊተኩስባት ቢሞክርም ግን ሽጉጦቹ ቀላ የሌላቸው ባዶች ነበሩ። እሱም ሕይወቱን ለማዳን በርካታ ሚሊዮን ዶላር እንደሚሰጣት ቃል ገባላት። ግን ተሳስቷል። እሷ ገንዘብ ቸግሯት ሳይሆን የቤተሰቦቿን ገዳዮች እስከ ወዲያኛው ለመበቀል ቆርጣ የተነሳች መሆኗን አላወቀም ነበር። በገንዘብ ሊደላት ቢሞክርም ግን በምትኩ 2 ጥይት ተቀበለና የሻርኮቹ ራት ሆነም። በስማም ከዚያም ማማት ሲሰውረን ለክብሩ እንዲሆን ብላም ምልክቷ የሆነውን አበባ በውሃው ላይ አስቀምጣለት ሄደች። በሚቀጥለውም ቀን ግድያው በፍጥነት ትኩረትን አገኘም። በየጋዜጣው ቢሊዮነሩ የሻርክ ራት ሆነ እየተባለ ታተመም። ማርኩና ሰዎቹ ወዲያው ወደ ግድያው ቦታ ሄዱ። በዚያ ጊዜ አጎቷ ካታሊያን ሲያገኛት በጣም ተናደደ። ምክንያቱም የእሱን ማስጠንቀቂያዎች ስላልሰማች ነበር። በእሷ ምክንያት 8 ያህል የኤሚሊዮ ጓደኞች በጭካኔ ተገድለውበታል። አሁንም መበቀሏን የማትተው ከሆነ ሁሉም ቤተሰብ እንደሚያበቃለት ከንዴት ጋር ነገራት። ግን ባልተጠበቀ ሁኔታ የኤሚሊዮ ቤተሰብ በማርኮ ኢላማ እየተደረገ ነበር። በቀጣዩ ቀን መርማሪው ጄምስ ባደረገው ያላቋረጠ ምርመራ ግድያዎቹን የምትፈጽመው ካታሊያ መሆኗን ደረሰበት። ከዛም አደገኛ የወታደር ቡድን ወደ ቤቷ ይልክባታል። ካታሊያም የዋዛ አልነበረችምና አስቀድማ ወደ ቤቷ ሳይገቡ በካሜራዎቿ ተመለከተቻቸው። ወዲያው ኮርኒስ ውስጥ
ደብቀ የነበረውን ስናይፐር አወጣች። በግድግዳዎቹም ላይ በፍጥነት ቦምቦችን ማጥመድ ጀመረች። ወታደሮቹም በሯን ገንጥለው ለመግባት ቦምቦችን አጥምደው የፎቁን ነዋሪዎች ያስወጡና ያጠመዱትን ቦምብ አፈነዱት። እሷም በተመሳሳይ ሰዓት በግድግዳ ላይ ያጠመደችውን ቦምብ አፈንድታ በፎቁ ውስጥ ለውስጥ ባለው የውሃ ማስተላለፊያ ትቦ ወደ ታች ወረደች። ስናይፐሯን ይዛም ፖሊሶቹ ሳይመጡባት ወደ አየር ማስተንፈሻ ትቦ ውስጥ ገባች። ከዚህ ሁሉ ግርግር በፍጥነት ካመለጠች በኋላ ወደ አጎቷ ኤሚሊዮ ቤት ሄደች። ግን እዛ በጣም አሳዛኝ ነገር ገጠማት። ወደ ቤት ውስጥ ስትዘልቅ አያቷ በደም ተነክራ ሞታለች። አጎቷ ኤሚሊዮም በማርኮ በአሳዛኝ ሁኔታ ተሰቃይቶ ሞቷል። ሐዘኗ ከራሱ ወቀሳ ጋር ተዳምሮ ካታሊያ ከባድ ሁኔታ ውስጥ ገባች። የአጎቷን ማስጠንቀቂያ ብትሰማ ኖሮ እዚህ ነገር ውስጥ ሁሉ አትገባም ነበር። በዚያው ምሽት መርማሪው ጄምስ አገር ሰላም ብሎ ወደ ቤቱ ሲመለስ ካታሊያ ከጀርባው ሽጉጥ ደግና ብቅ አለችበት። አስገድዳም ቦምቡ ወደ ተቀመጠበት ወንበር ላይ ያስቀመጠችው። ከተቀመጠበት የሚነሳ ከሆነ ቦምቡ ይፈነዳል። የቤተሰቡን ፎቶ እየተመለከተች ቆንጆ ልጅና ሚስት አለ እና እነዚህ የምትወዳቸውን ሰዎች ላለማጣት ስትል ቤተሰቦቼን የጨረሰብኝን የሉዊስን አድራሻ ንገረኝ አለችው። ጄምስም ቤተሰቡን ለመጠበቅ ሲል አድራሻውን ነገራት። እሷም በተቀመጠበት ጥላው ሄደች። ከሰዓታት ቆይታም በኋላ ጄምስ ከተቀመጠበት ፈንጂ ወንበር ላይ በዘዴ ተነሳ። ከዚህ ጭንቅ ካመለጠ በኋላ ጄምስ ሲአይኤ ወደሚገኘው ሊረዳኝ ይችላል ብሎ ወደ አሰበው ሪቻርድ ሄደ። እርዳታውን እንደሚፈልግ ሲጠይቀውም ለማፊያዎቹ የሚሰራው ሪቻርድ ምንም ነገር ሊተባበረው እንደማይችል ገለጸለት። በዚህ ቅጽበትም የጄምስ ስልክ ጠራ። ካታሊያ ነበረች። ሪቻርድ ካልተባበራት ጭንቅላቱን ብላ እንደምታፈነዳው ነገረችው። ሪቻርድ ግን ኮራ ብሎ ቢሮ ጥይት በማያስገባ መስታወት እንደተሸፈነ ገለጸላት። እሷም አንድ ጥይት ተኩሳ መስታወቱ ጥይት ለመከላከል አስተማማኝ እንዳልሆነ አሳየችው። አሁን ላይ ምንም ማድረግ የማይችለው ሪቻርድ በሕይወት ለመትረፍ ሲል በፍጥነት ሁሉንም ነገር ማብራራት ጀመረም። ሁሉንም ነገር ካወቀች በኋላ ካታሊያ የተደበቁ የጦር መሳሪያዎቿን አወጣች። ከመሳሪያም በተጨማሪ 2 አደገኛ የሰለጠኑ ውሾችንም ይዛ በትልቅ ቫን ወደ ዋናው የእጽ አዘዋዋሪ ሉዊስ ቤት መክነፍ ጀመረች። ቤተሰቦቿን የጨረሰባትን ሉዊስ ለአንዴና ለመጨረሻ ጊዜ ለመበቀል ቆርጣ ተነስታለች። ሉዊስ ወደ እሱ እየመጣች እንደሆነ በሰማ ጊዜ ጥበቃዎቹን ጠርቶ እንዲዘጋጁ እየመከረ ባለበት ጊዜ ሳያስበው ቤቱ በከባድ ፍንዳታ ተናወጠም። ሉዊስ ለማምለጥም ከቡድኑ ጋር ወደ መኪናው ሮጠ። ነገር ግን ርቀው ሳይሄዱ ካታሊያ በትልቅ ቫኗ ግድግዳውን ደርምሳ መኪናቸው ላይ ወጣችባቸው። ከዚያም የጥይት ዶፍ ዝናብ አዘነበችባቸው። በመኪናው ውስጥ የነበሩት ጋርዶች ቢገደሉም ነገር ግን እንደድል ሆኖ ሉዊስ ገና ወደ መኪናው አልገባም ነበር። በፍጥነትም ወደ ሚስጥራዊ ክፍሉ ገብቶ ተደበቀም። ወደ ጋርዶቹም መታ ሊቋቋሙት የማይችሉት ጥቃት ከፈተችባቸው። ብዙዎቹንም ማስወገደች። ሁኔታው በጣም ከባድ መሆኑን የተረዳው ማርኮ የእጅ ቦምብ ወርውሮ ከባድ ፍንዳታ ተፈጠረ። የቦምቡ ፍንዳታ በህንፃው ላይ ጉድጓድ መሳይ ነገር ሰራም። ጋርዶቹም ወደ ጉድጓዱ ገብተው ሞታለች ብለው ሲያስቡ አሁንም ሳያስቡት እንደ መንፈስ ብቅ ብላ ከባድ ተኩስ ከፈተችባቸው። ማርኮም ከአንድ ኮለን ስር ተለጥፎ የተኩሱን ዝናብ አባራና ሲቆምለት ለመሸሽ እድሉን ተጠቀመም። አሁንም ቢሆን ካታሊያ የቀሩትን የሉዊስን ሰዎች ማጽዳቷን አላቋረጠችም። የሉዊስ ቀኝ እጅ የነበረው ማርኮም ብቻውን ቀረም። ከባድ ጸብ ጀመሩ። ከብዙ ትንቅንቅ በኋላ ማርኮም ተገደለም። በዚህ ጊዜ ሉዊስ ሁሉም ነገር ጸጥ ሲልበት ከሚስጥራዊ መደበቂያው ለቆ ወጥቶ ወደ አንድ መኪና ገብቶ ወዴት እንደሚነዳ እንኳን ሳያውቅ በጣም በፍጥነት ማምለጥ ጀመረም። በመንገዱ መሃል አንድ ትልቅ ቆሻሻ ማስወገጃ መኪና መንገዱን ዘግቶት ነበር። በዚህ ሰዓት በድንገት ስልኩ ጠራም። ካታሊያ ነበረች። ሉዊስ አሁን ላይ ከእሷ እንዳመለጠ በማሰብ የስድብ ናዳ ያወርድባት ጀመር። ግን እሷ ባልተጠበቀ ሁኔታ ተረጋግታ ነበር የምታወራው። 2 የጥቃት ውሾቿን አስቀድማ በመኪናው ውስጥ አስገብታቸው ነበር። ስልኩ እንደተዘጋም ወዲያውኑ ሉዊስ የሁለት ውሾች ቁርስና ምሳ ሆነም። በመጨረሻም ካታሊያ ከልጅነቷ ጀምሮ ስትመኙ የነበረውን ጣፋጭ በቀል ተበቀለች። ነገር ግን ከልክ ያለፈ የበቀል ፍላጎቷ የቀሯትንም ቤተሰቦቿን አሳጥቷት አስከፊ ዋጋ አስከፈላት።
አሁን ላይ የኔ የምትለው ሰው ስለሌላት አዲስ ህይወት ለመጀመር ቺካጎን ለቃ ለመሄድ ወሰነች። ፊልማችንም እዚሁ ላይ ያበቃል። ይህ ምርጥ የአክሽን ፊልም ከማዝናናት ባሻገር ከልክ ያለፈ የበቀልና የጥላቻ ስሜት ያለንንም ነገር ሊያሳጣን እንደሚችል ያስተምረናል። የዛሬውን በዚህ ፈጸምኩ። ቻናሉንና ቪዲዮውን ላይክና ሰብስክራይብ በማድረግ ሁሌም አብረን እንድንሆን ጋበዝኩ። ሁሌም አብረን እንድንሆን የምንለቃቸውን ቪዲዮዎች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ የኢትዮ ፊልምስ ከውዬ ጋር ቤተሰብ ይሆኑ።